አብረን ልንቀጥል አንችልም እኔና አንቺ በስሜ ለምነሻል እነዚህን ገንዘብ ካገኘሽ በኋላ ተቀይረሻል ብሎ በስበብ አስባቡ ጸብ መፍጠር ጀመረ። ከእስር ቤት ስወጣ እኔ ጭራሽ እንለያይ ምናምን የሚል ነገር ያልወጣኝ ጭራሽ ዮናስ ከእስር ቤት ሲፈታ ጭራሽ እንዳታስገቢው ቤትሽ ጭራሽ በቃ እሱን ካስገባሽ አንቺ ቤትሽ ይበላሻል። በግልጽ መነጋገሩ አይሻልም? ለምን ይሄን ያህል ከሰው በሰማኸው ልብ ተሰበረ? የልጄ እናት ናት። ልጅ የሰጠችኝ እሷ ነች። እሷን ውድቀት አልፈልገውም። አሁንም ቢሆን ምን አለበት እሷን አጣዋትሽ ቢያንስ ልጄን እንዳገኛት እድል ብትሰጠኝ ለምን ተከለክልኛለች? አስታራቂ የለም እንደው የሚያግባባ የሚያስታርቅ? ሽምግልና ተላከ። ባሻ ሽምግልና ተላከ ልታገባ ማለት ነው። በቃ ማህሌትን እንደዚህ አሁን ከሌላ ሰው ጋር ሳገኛት ሌላ ነገር ተፈጥሮ ያልጠበቅኩት ነገር ሳገኝ እኔ ራሴ እስከማጥፋት አስቤ ነበር። ለሷ ላስፈልጋት እችላለሁ፣ ግን ለልጄና ለእናቴ በጣም የማስፈልጋቸው። ሰላም ሰላም ቤተሰብ እንዴት ናችሁ? የዩቲቪ ተከታታዮች ሁላችሁም ሰላም ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ አዲስ ቪዲዮ ይዤ ቀርብ ያለው እንግዲህ እቺን የማታውቁት ሰው አላችሁ ብዬ አላስብም። ምክንያቱም የዚች ልጅ ታሪክ በጣም የሚያሳዝንና ልብ የሚሰብር ታሪክ ነበረ። እንግዲህ ሁላችንም አይተናል፣ ሁላችንም አዝነን ነበረ። ሸገር ሚዲያ ላይ ቀርባ ነበረች። እንግዲህ በ13 ዓመቴ ባል መግባቴ ዋጋ አስከፍሎኛል፣ በጣም ዋጋ አስከፍሎኛል። የአባቴ ምክር አልሰማም ብዬ እንግዲህ በ13 ዓመቴ ባል አግብቼ ተሰቃይቻለሁ፣ ዋጋም አስከፍሎኛል ብላ ሸገር ሚዲያ ላይ ቀርባ እንግዲህ አውርታለች። ሁላችንም አይተናል። ተቸግራ እንደምትኖር አንድ ልጅም እንዳላት ባለቤቷም እንደተታሰረ እንግዲህ ብዙ ስቃይና ብዙ ችግር ብዙ ፈተና እንደደረሰባት ሸገር ሚዲያ ላይ ቀርባ ተናግራለች። ደግሞ ደጋግ ኢትዮጵያውያኖች መልካም ሰዎች እንግዲህ እንዳገዙ እንግዲህ አይተናል ማለት ነው። መልካምና ደጋግ ኢትዮጵያውያኖች እንግዲህ ፈጣሪ እንደናንተ አሁንም ያብዛልን። ሀገራችን ፈጣሪ ሰላም ያርግልኝ። እንግዲህ ይችን ማታቁት ሰው አላችሁ ብዬ አላስብም። እንግዲህ በአጭሩ አሁን በዚህ ሰሞኑ የተፈጠረው ችግሩ ምንድነው ካላችሁኝ፣ ቤተሰብ አሁንም ድጋሜ ወደ ሸገር ሚዲያ ቀርባ ባለቤቴ ተፈቷል፣ ግን እሱና እኔ አሁን አንድ ላይ አይደለንም ያለነው፣ ምክንያቱም ስሜን አጥፍተሻል፣ በስሜ ለምነሻል፣ ስሜን አዋርደሽኛል እያለ እንግዲህ ብዙ ጭቅጭቅ እኔና እሱ ጭቅጭቅ ውስጥ ነን ያለነው። እኔ ጋር አይደለም። ከእስር ቤቱ እንደተፈታ ወደ እናቱ ቤት ሄዷል። ከዛ በኋላ ከእስር ቤት እንደተፈታ በሶስተኛው ቀን ከዚህ በፊት የነበረው ፍራሽ ሳይቀር አልጋ፣ ቴሌቪዥኖች፣ እቃ እንዳለ ሳይቀር የቤት እቃ ሽጧል። አሁን እኔ ጋር አይደለም እያለች እንግዲህ ሸገር ሚዲያ ላይ ቀርባ ተናግራለች ማለት ነው። እሱም ደግሞ ለምን እኔም አልቀርብም ብሎ ወደ ሸገር ሚዲያ ቀርቦ ነበረ። እኔ በጭራሽ እንደዛ አላልኩም፣ ውሸቷ ነው፣ ውሸት ጨምራ ነው የምታወራው፣ እኔ በጭራሽ እንደዛ አላልኳትም እና እሷ ናት እኔ አንተን አልፈልግም ያለች እሷ ናት እንጂ እኔ ምንም አላልኳትም። እኔ ራሱ ከእስር ቤት ስፈታ እኔና ምስቴ ልጄ ደስተኛ ሆነን እንኖራለን ብዬ ነበረ። ታርሜ ነው የወጣሁት። ግን ስወጣ የተፈጠረው ነገር ሌላ ነው። እንግዲህ ጓደኛው ነበረች እንዲህ ብላ ባልሽን ወደ ቤትሽ እንዳታስገቢው፣ ከእስር ቤት ስመጣ ወደ ቤትሽ አታስገቢው ብሎ ሰው መክሯት እንግዲህ ሪኮርድም ነበረ። እኔ በመስረጃ ነው መንቀሳቀሰው፣ ዝም ብዬ አልንቀሳቀስም። እሷም ደግሞ አንተ ጋር መኖር አልፈልግም ብላለች። ምክንያቱም ምንድነው ብዬ ሲጠይቃት እኔና ልጄ መኖር እንችላለን፣ አንተ አታስፈልገኝም ብላለች። እኔ ግን እሷ እንዳለችው ምንም አላልኳትም፣ ውሸቷ ነው። እኔ በዚህ ሰዓት ለሷ አስፈላጊ ላልሆን ይችላለሁ፣ ግን ለልጄና ለእናቴ አስፈልጋታለሁ። ግን ልጄን እንዳትከለከልብኝ፣ ልጄን ትከለክለኛለች። እሺ እሷ እንግዲህ ካንተ ጋር መኖር አልፈልግም ብላ
እምቢ ብላ ከሄደች ልጄን ማየት ፈልጋለሁ። የልጄን ናፍቆት አልጨረስኩም። አሁንም እየናፈቀችኝ ነው፣ ግን ልጄን ከለከለችኝ። ልጄን ማየት ፈልጋለሁ። ለሷ ባላስፈልግም እኔ ለእናቴና ለልጄ ያስፈልጋለሁ ብሎ እንግዲህ አሳዛኝ ታሪክ ነው የተናገረው። የእውነት እኔ ስሰማ በጣም ነው ያዘንኩት። እሷም ስትነግረኝ እንግዲህ እኔ እንደዚህ ይፈጠራል ብዬ አላሰብኩም። እንግዲህ መቼም ያው ታውቃላችሁ ሚዲያ ላይ የወጣ ነገር አይበረከትም። የእውነት እቺ ልጅ በጣም ታሪኳን በመጀመሪያ ጊዜ ስንሰማ በጣም ነበር የሚታሳዝነው። ደግሞ በልጅነቷ ነው ባል ያገባችው። በ13 ዓመቴ ነው ባል ያገባሁት፣ የአባቴ ምክር አልሰማም ብዬ ብዙ ጫና፣ ብዙ ችግር፣ ብዙ ጭንቀት ነው ያሳለፍኩት ብላ ሸገር ሚዲያ ላይ እንግዲህ ሁላችሁንም እንደሰማችሁት እንግዲህ ተናግራለች። ብዙ ሰዎች እርዳታም አድርጓት። ከዛ በፊት እሷ የምትሰራው ስራ እንግዲህ ጽዳት ሁላችሁንም ታውቃላችሁ። የአስፋልት ስራ እንግዲህ ጽዳት ነበረ የምትሰራው። ኢትዮጵያውያኖች፣ ደጋግ ኢትዮጵያውያኖች፣ መልካም ሰዎች ስላገዙት ከነሱ ይገዛ የተነሳ እንግዲህ የተሻለ ስራ እንግዲህ ከፍታ እየሰራች ነበረ። እርጥብ ቤት እንደው ሸገር ሚዲያ ሜሲ ሁላ ሄዳ እዛ ጋር እንግዲህ ስራውን እንዴት እንደምትሰራ ምን አይነት ቤት እንደከፈተችው እዛ ጋር ሜሲ ሁላ ሄዳ አይታው ምናምን ቦታው በጣም ነው የሚያምረው። እንግዲህ በጣም ደግሞ ጎበዝ ልጅ ታታሪ ነች። ሜላት እንግዲህ ስሟ ሜላት ትባላለች፣ ሁላችሁም ታውቃላችሁ። እንግዲህ መሲም እዛው ሄዳ እርጥብ ቤቱም አይታ ጎበዝ ልጅ ብላ አድንቃ ምናምን መጣች። አሁን ግን መጨረሻ ላይ እንግዲህ የተፈጠረው በጣም አሳዛኝ ነው። እሷም ባሌ በስሜ ነግደሻል፣ አንቺ ጋር መኖር አልፈልግም፣ አዋርደሽኛል ብሎኛል። እንግዲህ ሁሌ ጭቅጭቅ ነው ትላለች። እሱ ደግሞ እኔ እንደዛ አላልኩም። ከዛ ከእስር ቤት ስፈታ እኔና ምስቴ ልጄ ሆነን በደስታ ነበረ የምኖረው ብዬ እያሰብኩ ነበረ፣ ግን እንዳሰብኩት አልሆነም። እንግዲህ ማለት ልታገባ ነው፣ ሽማግሌ ተልኳል። ሚያዝያ ላይ ነው የሚጋቡት። ማለት ልታገባ ነው። ለዛ ነው እኔን ያልፈለገችኝ። እሺ እሷ እምቢ ካለችኝ ልጄን ለምን ትከለክለኛለች? ልጄ ለእኔ ታስፈልገኛለች። እሷም ደግሞ ለልጄ እናት ስለሆነች እሷንም ደግሞ አልጠላትም። ከዚህ የተሻለ ኑሮ እንድትኖር ነው የሚፈልገው ምኞቴ። ደስተኛ ሆና ትኖር። ነገ እንኳን ብትወርቅ እኮ እኔ ሚስቴ ናት፣ አነሳታለሁ። ምክንያቱም የልጄ እናት ናት፣ ሚስተም ነች። የእሷ ውድቀት ማየት አልፈልግም እንግዲህ እያለ ብዙ አሳዘኝ ነገር ተናግሯል። ቤተሰብ እውነት ለመናገር እሱ ሲያወራ እኔ በጣም አሳዝኖኛል። ምክንያቱም የተረጋጋ ልጅ ነው። እንግዲህ እውነታም ያለ ይመስላል። ምክንያቱም እኔ በመስረጃ ነው የምንቀሳቀሰው፣ ዝም ብዬ አልንቀሳቀስም። እሷ ግን እኔ ጋር አልኖርም ያለችበት ምክንያት ሲጠይቃት አልፈልግም፣ እኔና ልጄ እኖራለን፣ አንተ ጋር መኖር አልፈልግም ብላለች። ግን ልጄን እንዳትከለከልብኝ፣ ለሷ አስፈላጊ ሊሆን ይችላል፣ ለእናቴና ለልጄ አስፈልገዋለሁ እያለ ብዙ ነገር ነው የተናገረው። ማለት ቲክቶክ ላይም ደግሞ ተፎስቷል። ሽምግልና ነው፣ ሽማግሌ እንደተላከ ሽምግልናም ሽማግሌም አንድ ነው አይደል ቤተሰብ? እና ሽማግሌ ተልኮ እዛ ጋር ቪዲዮ ራሱ ተለቋል። በቲክቶክ ላይ ገፍታችሁ እንኳን ማየት ትችላላችሁ ብለዋል። ችግር የለውም እሷ አልፈልግም ካለች እንግዲህ እኔ ግን ልጄን ፈልጋለሁ፣ ልጄን እንዳትከለከልብኝ፣ የልጄ ፍቅር ማየት ፈልጋለሁ፣ የአባትነት ፍቅር ለልጄ መስጠት ፈልጋለሁ። ልጄ አሁንም ትናፍቀኛለች፣ አልጠገብኳትም፣ አሁንም እንደናፈቀች ነው። እናቴም ደግሞ በዛ ላይ ታማሚ ናት። አሁን በሷ እጅ ወድቄ የሷን እጅ የሷን ኪስ ማየት እኔ ይከብደኛል። ደግሞ በዛ ላይ ጭንቀት ተጨምሮብኝ ማለትም እንደዚህ እኔ አላሰብኩትም ነበር እንዲህ ትሆናለች ብዬ። የኔ የሚለው ሰው ከሌላ ሰው ጋር
እንግዲህ ትኖራለች፣ ሀሳብ ትቀይራለች ብዬ አላሰብኩትም። በዛ የተነሳ ራሴን ላጠፋ ነበረ ነው እንግዲህ የምለው። እሷም ደግሞ እኔም ራሴን ላጠፋ ነበረ፣ እሱም ራሴን ላጠፋ ነበረ እያሉ ነው እንግዲህ። ፈጣሪ ልድራችሁ። እዚህ ጋር እንደሚነግረው ከሆነ እንግዲህ ጓደኛዋ መክራት ነው ባለቤትሽ ከእስር ቤት ስፈታ ቤትሽ አታስገቢው ቤት አታስገቢው ብላ እየመከረች ነበረ። እሱ ደግሞ ሪኮርድ አለኝ፣ እኔ በማስረጃ ነው የምንቀሳቀሰው፣ ዝም ብዬ አልንቀሳቀስም፣ ማስረጃ አለኝ። እሷ ግን ምክንያቴ ምንድን ነው? ለምንድን ነው እኔን የጠላሽ? ምክንያቴ ምንድን ነው? ምክንያትሽ ምንድን ነው? ምን አርጌሽ ነው ብዬ ስጠይቅ አልፈልግም፣ በቃ እኔና ልጄ እንኖራለን አልፈልግም ብላለች። እኔ ግን በማስረጃ ነው የምንቀሳቀሰው። እሷ አልፈልግም ካለች እሺ ይሁን፣ ግን ልጄን እንዳትከለከልብኝ ብሏል። በዛብ እንግዲህ እንደሰማችሁትና እንደያያችሁት ነው። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ እንደው ሼርም አድርጉልኝ፣ አበረታቱኝ ቤተሰቦቼ እላችኋለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሰብስክራይቡን እንዳትረሱ። መልካም ቆይታ ይሁንላችሁ።